የኛ ማዕከል አሁን ከሌላው ይለያል በየማነሳው እሱ ነው መለየቱ ይሄ መንፈሳዊው ነገሩ በጣም ፓወር ስላለው ማለት ነው ልጆቹ አምነው ወደ ንስሐ ከመጡ አሁን ማስታወሰው ሚዲያ ላይ ያቀረብነው ሰው አለ ስለሺ እንለዋለን ስለሺ ጫትን የቃበው ከ20 ምናምን ዓመት በላይ ጫት ከማል በጣም በጥሩ ደረጃ የነበረ ሰው ሆኖ በየቀኑ ጫትን ከ20 ምናምን ዓመት በላይ የቃመ ሰው ኒማ ከገባ በኋላ ይሄ ስፒሪቹዋል ቴራፒ ውስጥ ገብቶ ቶታሊ በቃ ጫቱን ነው ያቆመው ምንድነው የረዳው ከተባላውን ያፈጠነው ይሄ ህክምናው አለ ህክምናው ላይ ደግሞ ስፒሪቹዋል ቴራፒ ሲጨመርበት ሲዋሃድ ማለት ነው ይበልጥ ያፈጥነዋል 3 ወር ጊዜ ነው የፈጀበት በቆየት እዛ ውስጥ ከዛ 3 ወር ከ3 ወር በኋላም ደግሞ እኛ ምን እናረጋቸው ልጆቹን ወጣ ብለው ደግሞ ራሳቸውን ቼክ እንዲያደርጉ እናረጋቸዋል ማዕከል ላይ 3 ወር ይቆይ ይችላሉ ስላላገኙ ነው የቆይቱ ሊባስ ላይ ቢታሰብ ወጣው ደግሞ እንዲያገኙት ከማህበረሰብ ጋር እንዲገናኙ ይደረጋል በዛ መንገድ ይሄው ስለሺ ከጫታ ሆነ ከተለያየ 2 ዓመት አለፈው እና ዋና ቫልዩ ምንድነው ሃይማኖታዊው ነገር ለሚኖረው ለውጥ ይበልጥ ያፋጥነዋል ወደኋላ እንዳይመለሱ ወደም ያረጋቸው ትልቁ ፓወር እሱ ነው ምክንያቱም ከፈጣሪ ጋር ነው የሚገናኙት ከፈጣሪ ጋር ሲገናኙ ደግሞ ፈጣሪ ደግሞ ሱስ በነገራችን ላይ ለእግዚአብሔር መገዛት ሲገባል ለአምላካችን መገዛት ሲገባል ለዛ እንዳንገዛ የሚያረግ ነገር ነው እሱ ራሱ ገዢ ይሆናል እሱ ራሱ ፈጣሪ ይሆናል ማለት እሱን ካልቀመሰ አይኑ እንዳይገለጥ እንዳይሰራ ያረጋል ስለዚህ ገዛው ተቆጣጣረው ማለት ነው አሁን ይሄን የገዢነቱን ኢየሱስን ገዢነት ስልጣን ይቃወማል ወደ ዋና ወደ ፈጠረው ወደ አምላክ ይመጣል ያ አምላክ ደግሞ ለማገዝ ሁሉ ጊዜ እጁን ዘርግቷል ስለዚህ ያ ሰው ከእግዚአብሔር ጋር ሲገናኝ በቃ የመለወጥ በጣም ሰፊ ነው የሚሆነውና እውነትም ያፋጥነው